የተመረጡ ሰዎች በስውር ከምኞት ጋር የሚታገሉበት 5 ምክንያቶች። ለከፍተኛ ዓላማ የተጠሩ ሰዎች ብዙ ጊዜ ከምኞት ጋር እጅግ ጥልቅ ጦርነት ለምን ያጋጥማቸዋል? ይህ ማንም ሊያወራው የማይወደው ትግል ነው፣ ነገር ግን ከምታስቡት ይልቅ በጣም የተለመደ ነው። ከጀርባው ያሉት ምክንያቶች ደግሞ አስደንጋጭ ናቸው። ይህ ዝምታ ያለው ትግል እየከበደህ ከሆነ ብቻህን አይደለም። እውነት ለመናገር ለዚህ መጽሐፍ ቅዱሳዊ ማብራሪያ አለ። እንሂድ እና ከዚህ የተደበቀ ትግል ጀርባ ያለውን እውነት እንግለጥ። በመጽሐፍ ቅዱስ ውስጥ እጅግ ታላላቅ ሰዎች እንኳን ከባድ ፈተናዎችን ተጋፍጠዋል። ንጉሥ ዳዊትን አስብ። እግዚአብሔር ልቡ የወደደው ሰው ነው፣ ነገር ግን ከባትሳባ ጋር በምኞት ወጥመድ ወደቀ። ወይም ሶምሶን ኃይሉና ጥሪው በደሊላ ላይ ባለው ድካም ተጋለጠ። ዛሬም እንኳ በእግዚአብሔር የተመረጡ ሰዎች ከዚህ ትግል ነፃ አይደሉም። ነገር ግን ለምን? ምኞት ለታላቅነት የተለዩ ሰዎችን ለምን ይመርጣል? ይህ ብቻ የሰው ድካም አይደለም፣ መንፈሳዊ ጦርነት ነው። ጠላት ማንን እንደሚመርጥ በግልጽ ያውቃል። መጽሐፍ ቅዱስ መንፈሳዊ ጦርነት እውነት መሆኑን ግልጽ ያደርጋል። ኤፌሶን 6:12 እንዲህ ይላል፣ መታገላችን ከሥጋና ከደም ጋር አይደለም፣ ነገር ግን ከአለቆች፣ ከኃይላት፣ ከዚህ ዘመን ጨለማ ገዢዎች፣ በሰማያዊ ስፍራ ካሉ የክፋት መንፈሳዊ ኃይሎች ጋር ነው። ምኞት የአካል ብቻ ፈተና አይደለም፣ ከእግዚአብሔር ጥሪ ያላቸውን ሰዎች ለመውጋት የተመረጠ መንፈሳዊ ጥቃት ነው። ጠላት የተመረጡትን ንጽሕና ቢያበላሽ በሕይወታቸው ላይ ያለውን የእግዚአብሔር ዓላማ ማዘግየት እንደሚችል ያውቃል። ነገር ግን ይህ ትግል ለምን እንደዚህ ይከብዳል? እነሆ 5 ምክንያቶች። አንደኛ፣ መንፈሳዊ ስሜት ፈተናን ያጠናክራል። መንፈሳዊ ስጦታ መኖር ማለት የእግዚአብሔርን ሕልውና ብቻ ሳይሆን የጠላትን ዘዴ መረዳትም ማለት ነው። ምኞት ጠላት መንፈሳዊ ጥሪ ያላቸውን ሰዎች ለማስታወክና ለማድከም የሚጠቀምበት ኃይለኛ መሳሪያ ነው። የተመረጡ ሰዎች የበለጠ ከባድ ፈተና ያጋጥማቸዋል፣ ምክንያቱም ጠላት በምኞት ቢያሰጥማቸው መንፈሳዊ እድገታቸውን ማዘግየት እንደሚችል ያውቃል። ሁለተኛ፣ መገለል የተደበቀ ትግልን ያመጣል። የተመረጡ ሰዎች ብዙ ጊዜ ተለይተው ይጓዛሉ፣ ጥቂቶች ብቻ የሚረዱትን መንገድ። ይህ መገለል በአንድ በኩል በረከት ቢሆንም በሌላ በኩል አደገኛ ድካም ይፈጥራል። ጠንካራ ተጠያቂነትና ጥልቅ መንፈሳዊ ግንኙነት ከሌለህ ምኞት የግል ትግል ይሆናል። ይህ ትግል በስውር ሲኖር ማሸነፍ ይከብዳል፣ ብዙዎችም በዝምታ ይሰቃያሉ። ሦስተኛ፣ ከፍተኛ ጥሪ ከፍተኛ ጥቃትን ይስባል። ጥሪህ ከፍ ሲል ጦርነትህም ይጨምራል። ምኞት ብቻ ተፈጥሯዊ ድካም አይደለም፣ የተመረጡትን ከእግዚአብሔር ለማራቅ የተነደፈ መንፈሳዊ ጥቃት ነው። ብዙ ታላላቅ መሪዎች፣ ነቢያትና መንፈሳዊ ተዋጊዎች ይህን ትግል ቀለል አድርጎ በመቁጠር ወድቀዋል። ጠላት ምኞትን እንደ ዘወትር ወጥመድ ይጠቀማል። ኃይለኛ ተዋጊዎች እንኳን በሥጋቸው መውደቅ እንደሚችሉ ያውቃል። አራተኛ፣ ስሜታዊ ቁስሎች ክፍት ደጆችን ይፈጥራሉ። ብዙ የተመረጡ ሰዎች ጥልቅ ስሜታዊ ቁስሎችን ይሸከማሉ፣ መገፋት፣ መተው፣ ያለፉ ልብ ስብራቶች። እነዚህ ያልተፈወሱ ቁስሎች ለምኞት ክፍት በር ሊሆኑ ይችላሉ። ሰው ስሜቱ ሲደክም ጠላት ምኞትን እንደ ውሸተኛ ማጽናኛ፣ እንደ ተጭበረበረ ግንኙነት ያቀርባል። ያለ ውስጣዊ ፈውስ ምኞት የመቋቋሚያ መንገድ ይሆናል፣ ይህም ከኃጢአትና ከኀፍረት የማይቋረጥ ዙር ይፈጥራል። አምስተኛ፣ ታላቅ መንፈሳዊ ስጦታ ከደካማ ሥጋ ጋር ይመጣል። ብዙ የተመረጡ ሰዎች ኃይለኛ መንፈሳዊ ስጦታዎች አላቸው፣ ነገር ግን ሰው ናቸው። ሥጋ ደካማ ነው። ያለ ቀጣይ መንፈሳዊ ሥርዓት፣ ያለ ጸሎት፣ ጾም፣ አእምሮን ማደስ ከምኞት ጋር ያለን ትግል ይጠናከራል። መንፈሳቸውን በንቃት ካላጠናከሩ በቀላሉ ሊወድቁ ይችላሉ። ምኞት ብዙ የተመረጡ ሰዎች በስውር የሚያጋጥማቸው ትግል ነው። ነገር ግን ድል ማድረግ ይቻላል። በመንፈሳዊ ሥርዓት፣ በተጠያቂነትና ፈውስ ይህን ትግል ማሸነፍና በመለኮታዊ ዓላማ መጓዝ ይቻላል። የጠላት ዓላማ መግታት ነው። ነገር ግን የእግዚአብሔር ኃይል ሁልጊዜ ይበልጣል። ጥያቄው ይህ ነው፣ ትዋጋለህ ወይስ ትወድቃለህ?